ሰላም ቤተሰብ እንደዚህ አይነት ኩዊክ ሪሊዝ ያለው ሮተር ካላችሁ 3 in 1 ላይ ስናስገባ ወይ ደግሞ ሮተር ቴብል ስንሰራ እንዴት በቀላሉ ከላይና ከታች ከፍና ዝቅ ማድረጊያ ተጨምሮ እንደዚህ እንደሚሆን ለማሳየት ነው። ሮተሩ ሳይቆስል የሆነ ነገር ሳይበየድበት ምንም ሳይጨመርበት የተወሰነ ቶፑ ላይ ትንሽ በመቀነስ ብቻ ይሄው እንደዚህ ከላይ በቀላሉ ከፍና ዝቅ ማድረግ ይቻላል። ከስርም አለ ኢቭን ኩዊክ ሪሊዙ የራሱን ማለት ነው። ጫን ብላችሁ ከፍና ዝቅ ታረጋላችሁ በስፒድ ማለት ነው። በኃይል ከፍ በክራንኩ ቀስ ያለ ከሚወጣና ወይ ከሚወርድ በፍጥነት ታረጉና ከዛ በኋላ ይሄ አጀስትመንቱ ምን ታረጋላችሁ? ፋይን አጀስትመንት የሚባለው ቀስ አድርጋችሁ ለምሳሌ 2 ለማውጣት 1.8 ካቆማችሁ ወይ ደግሞ 2.2 ከወጣባችሁ ያችን ለመመለስ ወይ ለማውጣት ቀስ ያላችሁ እየለካችሁ ትወጣላችሁ ማለት ነው። ከስር ይሄ ከላይ ትልቅ እንጨት ከሆነ ያደረጋችሁ ከላይ ያለውን ኦፕሬት ማድረግ ካልቻላችሁ በታችኛዋ ቀስ ያላችሁ እንትን ታረጋላችሁ ማለት ነው። ሮተሩ በማቁሰል ማለት ነው። በትልቅ ነገር በመበየድ እሱ ላይ ወይ ምንም በማድረግ ይቻል ነበር፣ ግን በቀላል መንገድ የራሷ የነበረች ዴብዝ መቆጣጠሪያ እሳና ወጣኋትና ሌላ ጨመርኩባት፣ ሌላ ዘንግ ማለት ነው። ኤም10 ነው የሚወስደው። ከዛ ኮፕሊንግና ተጠቀምኩ ማገናኛ። ከስር ደግሞ አለም ቦልት ነው ያለው 8 ቁጥር አለም ቦልት ወይ ደግሞ ከላይ ማለት ነው። ወይ ከስር ወይ ከላይ ይሄው አሁን የምታዩት እና ከዘንጉ ጋር ለማገናኘት ኮፕሊንግና ተጠቀምኩኝ። ይሄው እንደምታዩት ሆነ ማለት ነው። ይሄው እንደምታዩት ታስገቡና ከዛ በኋላ በጣም ሴኪዩር ነው። ኤክስ ቦልት አድርጋችሁ በደንብ ታስሩታላችሁ። ከስር ተቀባይ ያለ የተቀበረነት ንቅንቅ የለም። እንደዚህ ኩዊክ ሪሊዙ እንደዚህ ነው ማለት ነው። አያችሁ በፍጥነት ከዛ እዚህ ጋር ፋይን አጀስትመንት ቀስ ያረጋችሁ ታወጣላችሁ ወይ ታወርዳላችሁ ማለት ነው። ሁላችሁም ሞክሩት። መልካም ጊዜ